የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዛላችሁ ቀርባለች። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘች በቅድሚያ አበይት ርዕሶችን እነሆ። በአማራ ክልላዊ ብሔረሰብ ዞን ጓንጓ ወረዳ ከፍተኛ የሆነ የሰብአዊ መብት ጥሰትና የአገውን ባህል የሚጻረር እንቅስቃሴ ተፈጸመ። በስፋት የምንቃኘው ጉዳይ ይሆናል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡት ከፋኖ ውጭ ያሉ ታጣቂዎች ናቸው ሲሉ ገለጹ። ይህንንም ታደምጣላችሁ። በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ፌዴራል መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን በአስቸኳይ እንዲያስወጣ ሲል፣ በአንጻሩ በአቶ ጌታቸው ረዳ በኩል የሚመራው ህወሓት ደግሞ ጠቅላላ ጉባኤ አካሂዳለሁ እያለ ይገኛል። ይህንንም በትንታኔ እንመለከተዋለን። ወደ ባህር ማዶ ዜና ስናልፍ ልዕለ ኃያሉ አሜሪካ በነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የሁቲ አማጽያን ገልጸዋል። ይህንንም ትሰማላችሁ። ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። መልካም ቆይታ። በአማራ ክልላዊ ብሔረሰብ ዞን ጓንጓ ወረዳ ከፍተኛ የሆነ የሰብአዊ መብት ጥሰትና የአገውን ባህል የሚጻረር እንቅስቃሴ ተፈጽሟል። በአገው ሕዝብ ዘንድ በድምቀት ከሚከበሩ በዓላት መካከል ስቅለትና የፋሲካ በዓላት ተጠቃሽ ናቸው። ይህንንም ተከትሎ የአገው ወጣት ወንዶች በስቅለት ዕለት ዳቦውን ይዘው ማታ ለሚከበረው ለሚሻምሾ ወይም በአገውኛ ቋንቋ ስያሜ ለአጎላጎሌ በዓል ዝግጅት ያደርጋሉ። ይህ በዓል በአገው ሕዝብ ዘንድ በወጣት ወንዶች ጋር የማይዘነጋ ትውስታን የሚጭርና እጅግ በጣም ተወዳጅ ባህል ነው። ይህ የአደባባይ ሚስጥር ሆኖ ሳለ ትናንት በቀን 10/08/2017 ዓ.ም በጓንጓ ወረዳ ፖሊስና ሚሊሻ ጽሕፈት ቤቶች በአገው ወጣቶች ላይ የተፈጸመው ኢሞራላዊ ድርጊት ሰፊውን የአገው ሕዝብ ያሳዘነ ድርጊት ሆኗል። የአገው ሚዲያ ታማኝ የመረጃ ምንጮቻችን በተደጋጋሚ በአማራ ክልላዊ ብሔረሰብ ዞን ከፍተኛ አስተዳደራዊ ችግርና የሰብአዊ መብት ጥሰት መኖሩን በስፋት መግለጻቸውን መዘገባችን አይዘነጋም። በትናንትናው ዕለት በማህበራዊ ሚዲያ ላይ በስፋት የሚመላለሰው ፎቶና ቪዲዮ እንደሚያሳየው ድርጊት ከሆነ በአገው ሕዝብ ላይ በድብቅ የሚፈጸመውን ሴራ መገመት የሚከብድ አይሆንም። በአካባቢው ማህበረሰብ ዘንድ እጅግ ተወዳጅ የሆኑ 3 ወጣቶች እንደተለመደው ሁሉ ዳቦውን ይዘው መልካም ዕድል እንዲገጥማቸው የተለመደ ባህላቸውን ለማክበር ሲጓዙ የነበሩ 3 የአካባቢው ተወላጆች በወረዳው አመራር ከፍተኛ ግፍና ሰብአዊ መብት ጥሰት እንደተፈጸመባቸው የዓይን እማኞች ለአገው ሚዲያ አረጋግጠዋል። እነዚህ የወረዳው አመራሮች ወጣቶችን የኋሊት አስረው ሲደበድቡና በቡድን ሆነው ሲገርፉ የሚያሳይ ቪዲዮም በስፋት በማህበራዊ ትስስር ገጾች ላይ ታይቷል። ዳቧቸውን በጥርሳቸው አስይዘው እጃቸውን የኋሊት አስረው ቻግኒ ከተማን ሲያዞሩ የሚያሳይ ቪዲዮም ተለቋል። መረጃውን ለአገው ሚዲያ የሰጠን የመረጃ ምንጫችን ምክንያቱን ስንጠይቅ በሰጠን ምላሽ አንድ ግለሰብ በተሳሳተ መረጃ በስህተት ዘራፊዎቹ ጫካ ውስጥ አሉ በማለቱ ባልተረጋገጠ መረጃ መሆኑንም ተናግረዋል። እኒህ የመረጃ ምንጫችን እንደሚሉት ማንኛውም ሰው ወንጀል ቢሰራም እንኳ በሰራው ጥፋት በሕግ መጠየቅ አለበት እንጂ የመንግስት አካል ነኝ የሚል ሁሉ ሰውን መግረፍ የለበትም። ይህ አይነት ድርጊት በአገው ሕዝብ ላይ የተለመደ ድርጊት ሆኗል። ይሄን ድርጊት ሁላችንም መታገል አለብን። ይህ አጸያፊ ተግባር የእንስሳት መብት እንኳ በሚከበርበት በ21ኛው ክፍለ ዘመን በእኛ ሕዝብ ላይ ሲፈጽም መቆየቱ እጅግ ያማል። ሁላችንም ተባብረን ድርጊት ፈጻሚዎችን ለሕግ እንዲጠየቁ ማድረግ አለብን ሲሉ በአጽንኦት አስጠንቅቀዋል። አገው ሚዲያም መረጃዎችን እየተከታተለች ለሕዝብ የምታደርስ መሆኑን እየገለጸች በሰላማዊው ሕዝብ ላይ የሚደርሰውን የሰብአዊ መብት ጥሰት የሚመለከት አካል መፍትሄ ሊሰጠው ይገባልም እንላለን። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡት ከፋኖ ውጭ ያሉ ታጣቂዎች ናቸው ሲሉ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጭ ያለ ታጣቂ ቡድን ለውይይትና ምላሽ ለማግኘት አጀንዳ ማስገባቱን የኮሚሽኑ ሰብሳቢ ተናገሩ። ከአማራ ክልል የአጀንዳ ማሰባሰብ በኋላ ከህዝብ ተቃውሞ እየደረሰበት ያለው ሀገራዊ ምክክር ኮሚሽን በሳምንት ውስጥ በተደጋጋሚ ወደ መንግስት ሚዲያዎች በመቅረብ የተለያዩ ሀሳቦችን እየሰጡ ይገኛሉ። እስካሁን ድረስ የታጣቂዎችን ማንነት ያልገለጹት ፕሮፌሰር መስፍን አርአያ እንዳሉት ታጣቂ ቡድኑ ወደ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎች በማድረግ ወደ ምክክር ኮሚሽኑ ማምጣታቸውንም ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 ቀን 2017 ዓ.ም በባህር ዳር ከተማ ባካሄደው የአጀንዳ ማሰባሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣
ታዋቂ ግለሰቦች፣ የማህበረሰብ ወኪሎችና የማህበራት ተወካዮች መሳተፋቸው ተገልጿል። በዚህ ሂደት ላይ በክልል ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎችን የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍን አርአያ ተናግረዋል። ሰብሳቢው በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን ያሉት ጥያቄዎችን በአጀንዳነት ለኮሚሽኑ ያቀረበው ትግሉን ማቆም ይችላል በሚል እምነት መሆኑንም ገልጸዋል። ፕሮፌሰር መስፍን አርአያ ያክለውም ታጣቂ ቡድኑ ያቀረበው አጀንዳ በሕገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄ የያዘ መሆኑን ጠቁመው በታጣቂ ቡድኑ የቀረበውን አጀንዳ አሁን ከመግለጽም ተቆጥበዋል። ታጣቂ ቡድኑ በርካታ ጥያቄዎች ያሉት ነው ያሉት ፕሮፌሰር መስፍን አርአያ በክልል ውስጥ የሚንቀሳቀሰው የፋኖ ቡድን አካል አለመሆኑንም ተናግረዋል። ለአገው ሚዲያ አስተያየቱን የሰጠን አንድ የአማራ ተወላጅ ሆን ብሎ የክልሉ መንግስት ያስገባው ይሆናል ሲሉም አጭር አስተያየት ሰጠዋል። በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎችን እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል በማለት ከሷል። ይህ አይነት ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለትም ቡድኑ አስጠንቅቋል። የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ በፕሪቶሪያው የግጭት ማቆም ስምምነት ላይ አጠቃላይ አፈጻጸም ላይ እንዲወያይ ቡድኑ አስጠንቅቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑ ምክንያት የህዝብ ሞት ስቃይና ሰቆቃ እንደቀጠለ ይገኛልም ብሏል። የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ፓርቲው የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ድረስ ወገኖቻችን እየተገደሉ እየታሰሩና እየተሰቃዩ ይገኛሉም ብሏል። ቡድኑ የፕሪቶሪያው ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስድም ጥሪ አድርገዋል። ይህ በእንዲህ እንዳለ በጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ጉባኤ ሊያካሂድ መሆኑም እየተነገረ ይገኛል። በነደብረ ጽዮን የሚመራው ህወሓት ደግሞ በምርጫ ቦርድ ተቀባይነት ያላገኘ አጠቃላይ ጉባኤ ማካሄዱን ተከትሎ የህወሓት አመራሮችን ለሁለት የከፈለ አለመግባባት መፈጠሩም አይዘነጋም። አለመግባባቱ ተካሮ ወደ ግጭት ሊያመራ ከጫፍ ሲደርስም በህወሓት ተመርጠው በዶክተር አብይ አህመድ ተሹመው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን ሲያገለግሉ የቆዩት አቶ ጌታቸው ረዳ ከትግራይ ወጥተው ስልጣናቸውንም ለሌተናል ጀነራል ታደሰ ወረደ አስረክበው እሳቸው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው መሾማቸው አይዘነጋም። ታዲያ ዛሬ ማለዳ የወጡ መረጃዎች እንደሚያሳዩት ከሆነ ስልጣናቸውን ባስረከቡ ማግስት በትግራይ ፖለቲካ ውስጥ ለመሳተፍ ቃል የገቡት አቶ ጌታቸው የህወሓትን ህጋዊ እውቅና ለማስመለስና ፓርቲውን ከጥፋት ለመታደግ ሲባል ጉባኤ ለማካሄድ መወሰናቸውን በመግለጫ አስታውቀዋል። በጌታቸው ረዳ ከሚመራው ህወሓት የተሰጠ መግለጫ በሚል በተሰራጨው ጽሑፍም ፓርቲያችን ህጋዊ ሰውነት እንዲኖረው እናደርጋለን፣ ግላዊና ቡድናዊ ፍላጎታችን ወደ ጎን በመተው ታሪካዊ ውሳኔ እንወስናለን ሲልም አስፍሯል። አክሎም ምርጫ ቦርድ ውሳኔ ለመስጠት ያስቀመጠውን የጊዜ ገደብ ሳይጠናቀቅ ህግና ስርዓት በሚፈቅደው መሰረት መላው የፓርቲው አባላትና የትግራይ ህዝብን ባሳተፈ መልኩ ጉባኤ እናካሂዳለን ሲል በነጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ በመግለጫው አስታውቋል። አሁን በእግድ ላይ የሚገኘው ህወሓት የምርጫ ቦርድ የካቲት 4 ቀን 2017 ዓ.ም ባደረገው ስብሰባ ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍና እንዲታገድ የወሰነ ሲሆን ፓርቲው ለእግዱ ምክንያት የሆነውን ጥሰት በማረም አዋጁን ተከትሎ የወጣውን መመሪያ፣ የቦርዱን ውሳኔዎችና ትዕዛዞችን በማክበር ፓርቲው ሊያደርግ የሚገባውን ጠቅላላ ጉባኤ ለማድረግ የሚያስችለውን የጉባኤ ቅድመ ዝግጅት ስራዎችን ለመስራት ቦርዱ ይህንኑ ሲያረጋግጥ በመመሪያው መሰረት ቦርዱ እግዱን የሚያነሳ መሆኑን ማስታወቁ አይዘነጋም። ከዚህ ባሻገር ፓርቲው በተሰጠው የ3 ወራት የእግድ ጊዜ የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረስ የምርጫ ቦርድ የካቲት 4 ቀን 2017 ዓ.ም ባካሄደው ስብሰባ ወስኗል። ይህ በእንዲህ እንዳለ የትግራይ ኮሚኒኬሽን ቢሮ ከትላንት በስቲያ ባወጣው አስቸኳይ መግለጫ ደግሞ የአማራ ክልል ኮሚኒኬሽን ቢሮና አማራ ብሮድካስቲንግ ኮርፖሬት የትግራይ ክልል ግዛቶችን የአማራ ክልል ግዛቶች አድርገው ማውጣታቸውን ጠቅሶ በአስቸኳይ አስተካክሎ ይቅርታ እንዲጠይቅ መግለጹ ይታወቃል። ታዲያ በምርጫ ቦርድ ውሳኔ መሰረትም የህወሓት የ3 ወር እግድ በያዝነው ሚያዝያ ወር የሚያበቃ ይሆናል። አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የሀውቲ አማጽያን ገለጹ። የአሜሪካ ጦር ጥቃቱን የፈጸመው ለሀውቲ ታጣቂ ቡድን የሚደርሱ ቁሳቁሶችንና ገንዘቦችን ለመገደብ መሆኑንም አረጋግጧል። የአሜሪካ ጦር በየመን ሀውቲዎች ላይ በፈጸመው የአየር ጥቃት የነዳጅ ማከማቻ ማውደሙንም በተጨማሪ አስታውቋል። በራስ የሳይ ቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ኢላማ በኢራን
ለሚደገፈው የሁቲ ታጣቂ ቡድን የሚደርሱ ቁሳቁሶችንና እንዲሁም ገንዘቦችን ለመገደብ መሆኑንም ተገልጿል። ሁቲዎቹ በጥቃቱ ቢያንስ 33 ሰዎች መገደላቸውን የገለጹ ሲሆን ከሟቾቹ መካከልም በርካታ የሕክምና ባለሙያዎች ይገኙበታልም ብለዋል። በዚህ የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲዎች ላይ የፈጸመውን ጥቃት ካጠናከረ በኋላ ነው። ሮይተርስ የዜና ወኪል የዩናይትድ ስቴትስ ባለስልጣናት በጥቃቱ ምን ያህል ሰው እንደሞተ ለቀረበላቸው ጥያቄ ወዲያውኑ ምላሽ አለመስጠታቸውንም ዘግቧል። በኢራን የሚደገፉት የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት ወር 2023 ከጀመረ በኋላ ነው። የሁቲ አማጽያን በፈጸሟቸው ጥቃቶች የንግድ መርከቦች የሰጠሙ ሲሆን በዚህም የተነሳ በርካታ የመርከብ ኩባንያዎች ቀይ ባህርን መጠቀም እንዲያቆሙ አስገድዷቸዋል። ቀይ ባህር የዓለማችን 15% የንግድ መርከቦች የሚመላለሱበት መስመር ነው። አሜሪካ ከባለፈው ወር ጀምሮ በየመን የሁቲ ኢላማዎች ላይ የምትፈጽመውን ጥቃት ጀምራለች። አማጺው ሁቲ ራሱን በኢራን የሚመራው የእስራኤል አሜሪካና ሌሎች ምዕራባውያን ሀገራትን ተቃዋሚ ንቅናቄ አካል አድርጎ የሚቆጥር ሲሆን በጋዛ ሰርጥ ለሚገኙ ፍልስጤማውያን ያለውን ድጋፍን በይፋ ገልጿል። የሁቲ አማጽያን ከእስራኤል ጋር ግንኙነት አሏቸው ባሏቸው መርከቦች ላይ በቀይ ባህርና በኤደን ባህረ ሰላጤ ላይ በተደጋጋሚ ጥቃት እያደረሱም ቆይተዋል። በምላሹ አሜሪካና ዩናይትድ ኪንግደም የሁቲ ኃይሎችን ኢላማ በማድረግ የመን ውስጥ ተከታታይ ጥቃቶችን ፈጽመዋል። በአጸፋው የሁቲ አማጽያን ከእነዚህ ሀገራት ጋር ግንኙነት ያላቸውን የሌሎች ሀገራት መርከቦችን ኢላማ እያደረጉም ይገኛሉ። ይህ የአማጽያኑ ጥቃት በርካታ የመርከብ ድርጅቶች በዓለም የባህር ንግድ ውስጥ የ15 በመቶ ድርሻ ያለውን የቀይ ባህር መስመር እንዳይጠቀሙ እያስገደዳቸው እንደሆነም ተገልጿል። የሁቲ አማጽያን ከኢራን የገንዘብ ድጋፍ የሚደረግላቸው ሲሆን በሊባኖስ ውስጥ የሚገኘው የሺአው ታጣቂ ቡድን ሂዝቦላህ ጋር ጥብቅ ቁርኝትም እንዳላቸው ይታወቃል። ሂዝቦላህም ለሁቲ አማጽያን ከአውሮፓውያኑ 2014 ዓ.ም ጀምሮ ሰፊ ወታደራዊ ስልጠናዎችን መስጠቱን ሽብርተኝነትን የሚዋጋው ዘ ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካ የምርምር ተቋም አስታውቋል። ሁቲዎች ኢራንን በአጋርነት የሚመለከቷት ሲሆን ሳውዲ አረቢያ ግን የጋራ ጠላታቸው ናት። ኢራን ለሁቲ አማጽያን የጦር መሳሪያዎችን ታቀርባለች የሚሉ ጥርጣሬዎችም ጎልተው ይደመጣሉ። ክብራትና ክብራን ከአገው ሚዲያ ጋር አብራችሁን ስለቆያችሁ እያመሰገንን ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ። አገው ሚዲያ፣ የድምፅ አልባዎች የህዝብ ድምፅ።